እኔ አንቺ ነገር በቅቶልኛል። ከዚህ በኋላ ፍቺ ብቻ ነው የምፈልገው። ካንተም ብሶ። አዎ ኢቫን እባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። እባክህ እኔ ጌታ ምን ልርዳ? እቺ ናታ ወይ ሜካፕ አትቀባ ወይ አትኳኳል፣ ልብሷን አትቀይር። ስለፍታኛል። ሜካፕ አለመቀባት በአንቀጽ 2006 እዝባር 2 ላይ ማለት ነው የ9 ዓመት ጽኑ እስራት እንደሚያስከትል ታውቂያለሽ እንዴ? እና እኔ ሜካፕ ካልገዛልኝ ምን ላድርገው? ሜካፕ አለመግዛት ውበቷን እንድጠብቅ አለማድረግ በአንቀጽ 2028 ላይ እዝባር 3 ላይ ማለት ነው የ3 ዓመት ከ6 ወር ጽኑ እስራት እንደሚያስከትል ታውቃለህ? አንቺ መቼ ነው ደግሞ ሳልገዛልሽ ቀርቼ የማውቀው? ያለ ፈቃዷ አቺ ብሎ መንካት ማንቋሸሽ አንቀጽ እዝባር 2 3 4 ላይ የ5 ዓመት ጽኑ እስራት እንደሚያስከትል ታውቃለህ? ንገሪልኝ። ይሄ ደደብ ሲጀምር የት ይገባዋል? ያለ ፈቃዱ ጭንቅላቱ እንደዚህ ወዝውዞ ደደብ ብሎ መስደብ አንቀጽ 200 300 400 ላይ እዝባር 3 1 2 ላይ የ6 ዓመት ጽኑ እስራት እንደሚያስከትል ታውቂያለሽ? ንገሪልኝ የኔ ቆንጆ። እቺማ አይገባትም እንደው እኔን ጠበቃ ያለ ፍቃድ ይሄ ማለት ነው። ይሄ ከጾታዊ ትንኮሳ ማይተናነስ አንቀጽ 2008 ላይ እዝባር 3 ላይ ማለት ነው የ15 ዓመት ጽኑ እስራት እንደሚያስከትል ታውቃለህ? ሆይ አዛው ጃንቺ ወደዚህ